ሰላም ተመልሻለሁ። ዛሬ ላይሰንሲንግ ኤግዛሚኔሽን ፕራክቲካል ቴስት በ2025 ለአነስቴዥያ ተማሪዎች የተዘጋጁ ፕራክቲካል ጥያቄዎችን ነው ይዤላችሁ የመጣሁት። ባለፈ ከ1 እስከ 4 ያሉ ጥያቄዎችን በፓርት 1 ቪዲዮ አዘጋጅቼላችሁ ነበረ። አሁን ደግሞ ቀጣይ ጥያቄዎችን ይዤላችሁ መጥቻለሁ። በቀጥታ ወደ ጥያቄዎቹ እናልፋለን። A 20 years old premigravida woman who is in her 39 weeks of gestation is planned for emergency cesarean delivery. The pre-anesthetic evaluation revealed a history of bronchial asthma. Using physical examination, a blood pressure of 160/98, pulse rate of 90, respiratory rate 18, temperature 37 degrees Celsius was measured. Meanwhile, her blood pressure, heart rate, her blood pressure 200 became 200/125, heart rate became 63, SpO2 became 100%. What is the most appropriate first-line drug in the management of this woman? A. Hydralazine, B. Labetalol, C. Nifedipine, D. Ismolol. So, ዋናው የጥያቄው ኮንሰርን ምንድነው? ፕሬግነንት ማዘር ናት። ለኢመርጀንሲ ሰርጀሪ ነው የመጣችው። ብሮንኪያል አዝማ ሂስትሪ ያላት። ብለድ ፕሬሸሯ በጣም ነው የጨመረው። ሶ ራፒድ የሆነ ብለድ ፕሬሸር ሎወሪንግ ድራግ ነው የሚያስፈልገን። ለዚህ የሚሆን ድራግ ወይም ፈርስት ላይን የሚባለው የቱ ነው የሚለው። ሶ ለፕሬግነንት ዊሜኖች ምን መርጣቸው አሉ? ስፔሻሊ ፕላሴንታን ፓስ ማያደርጉ ወይም ደግሞ ፌታል ላይ ኢፌክት የሌላቸው ሜዲኬሽኖችን እንመርጣለን። ከዚህ አንጻር ቢ ኢስሞሎል፣ ዲ ላይ ያለው ኢስሞሎል እናስወጣዋለን። ምክንያቱም ፌታል ብራዲካርዲያ ኢፌክት ስላለው እንደሚታወቀው ኢስሞሎል ቤታ ዋን ሴሌክቲቭ ድራግ ነው which means ሀርት ላይ ነው ኢፌክት ያለው። ሶ ፌታል ብራዲካርዲያ ስለሚያመጣ ዱሪንግ ፕሬግነንሲ ኢስሞሎል አይመረጥም፣ አይዲያል ድራግ አይደለም። ሶ ዲን አስወጥተን ሶስቱን የምንመለከት ይሆናል። አሁን ዋናው ፖይንታችን ኪወርድ ያስፈልጋል። ባይሆን ኖሮ አዝማቲክ ብሮንኪያል አዝማ የሚል ባይኖር ኖሮ ለዱሪንግ ፕሬግነንሲ ላይ ሃይፐርቴንሽን ማኔጅመንት ላይ ቤስት የሚባል ድራግ ማለት ነው ላቤታሎል ነው። ላቤታሎል ቤስት የሚባል ድራግ ነው። ራፒድ አክቲንግ ነው። ራፒድ ኢፌክት ወይም ደግሞ ኦንሴቱ ራፒድ ነው። ኢፌክቱ ማሪፍ የሚባል ኢፌክት ነው ያለው። ነገር ግን ላቤታሎል ነን ሴሌክቲቭ ቤታ ብሎከር ነው which means ቤታዋን ሀርት ላይ ኢፌክት አለው። ቤታቱ ደግሞ ብሮንኪያል ላይ ኢፌክት አለው። ቤታቱ ብሮንኪያል ላይ ብሮንኪያል ስሙዝ መስል ዳይሊቴሽን ወይም ዳይሌሽን ኢፌክት ነበር የነበረው which means ላቤታሎል ቤታ ብሎከር ነው። ይሄ ምን ማለት ነው? ላቤታሎል ለአዝማቲክ ፔሸንት ብንሰጥ ሲቪሪቲውን ምን ያህል ከፍ ሊያደርገው እንደሚችል አስቡ። ሰው ላቤታሎል ለአዝማቲክ ፔሸንቶች እና ለሀርት አታክ ላለባቸው ሀርት አታክ ላለባቸው ፔሸንቶች ኢዝ ኮንትራኢንዲኬትድ። ባይኖር ኖሮ ቤስት የሚባል ነበረ። ነገር ግን እዚህ ጋር ኪወርድ አለ። ብሮንኪያል አዝማ ሂስትሪ ስላላት ላቤታሎልንም ከመልሱ እናስወጣዋለን ማለት ነው። ሶ ባንቀረን ሃይድሮላዚንን ኔፌደፒን which means ካልሽየም ቻናል ብሎከር ነው። ስሙዝ መስል ወይም ደግሞ ብለድ ቨዝል ዳይሌሽን ኢፌክት ነው ያለው። ነገር ግን ከረንትሊ ባለው በጣም ብዙ ቦታዎች ላይ አይቪ ፕሪፓሬሽን የለውም። ኔፌዲፒን ኦራል ወይም ደግሞ ሰብሊንጓል ነው ያለው። ኦራል በምንወስድበት ጊዜ ስሎ የሆነ ኦንሴት ነው ያለው። እንደሚታወቀው የምንፈልገው ውጤት ዲሌ ያደርግብናል። ይሄ የምንፈልገው ለኢመርጀንሲ ሰርጀሪ ስለመጣች ቶሎ ብለድ ፕሬሸሩን ኮንትሮል ማድረግ ስላለብን ፒዮ አይሆንም ማለት ነው። ዋት አባውት ሰብሊንጓልም ስላለው ኔፌዲፒን ሰብሊንጓል ከኦራል አንጻር ራፒድ ኦንሴት ነው ያለው ቢካዝ ጂአይ ሜታቦሊዝሙን ጂአይ ኢፌክቱን ባይፓስ ማድረግ ስለሚችል ማለት ነው። ሰው ነገር ግን ለምን ሰብሊንጓሉን አንጠቀም? አሁን ሰብሊንጓል መጠቀም አንችልም በዚህ ኬዝ ማለት ነው። ምክንያቱም አንደኛ ፕሬዲክቲብል የሆነ ውጤት አይኖረውም ወይም አንፕሬዲክቲብል
ሰደን ሃይፖቴንሽን ሊያመጣብን ይችላል። እንደ አይቪ ሜዲኬሽኖች ታይትሬት ማድረግ ዶዙን አጀስት አድርገን ወይም ደግሞ ኢፌክቱን ኮንትሮል ማድረግ የምንችለው አይደለም ማለት ነው። ሶ አንደኛ ኦራል ነው ወይም ደግሞ ከአይቪ አንጻርም ኦንሴቱ ድል ያደርጋል። ሁለተኛ ደግሞ ሰብሊንጓል ሰተን ራፒድ ኦንሴት ያለውን እንኳን ብንሰጥ ምን አይነት ኢፌክት አለው? አንፕሬዲክቴብል የሆነ ሰደን ሃይፖቴንሽን ኢፌክት ስላለው አንመርጠው። ስለዚህ ከነዚህ ሁሉ አንጻር የተሻለ የሚባለው ለአዝማቲክም ፔሸንት ቢሆን ለፕሬግናንት ማዘርም ልንሰጠው የምንችለው ዶዙን አጀስት አድርገን በስነ ስርዓት መጠቀም የምንችለው ሜዲኬሽን ማን ነው? ሃይድራላዚን ይሆናል ማለት ነው። ሶ ሃይድራላዚን ዳይሬክት አክቲንግ ብለድ ቬዝል ወይም ደግሞ ዳይሬክት አክቲንግ ቫዞ ዳይሌሽን ዳይሌት የሚያደርግ ድራግ ስለሆነ ማለት ነው። ሶ the correct answer is hydralazine ይሆናል። ወደ ቀጣዩ ጥያቄ ስናልፍ question number 6 a non-diabetic pregnant woman is booked for elective cesarean section. She is receiving a long-acting oral hypoglycemic agent. The anesthetist at the pre-admission anesthesia clinic advised the parturient about the regimen change plan of the oral hypoglycemic agent. What is the most appropriate patient counseling plan for this case? A. Continue till the morning day of surgery. B. Discontinue 1 day before surgery. C. Take half of usual dose on the day of surgery. D. Discontinue starting from 5 days before surgery. ጥያቄው ምንድን ነው? ፕሬግነንት ውሜን ናት። ለኤሌክቲቭ ሰርጀሪ ቡክድ አድርጋለች። ነገር ግን ሎንግ አክቲንግ ኦራል ሃይፖግላይሴሚክ ኤጀንት ትወስዳለች እና ስለዚህ ምን ይደረግ ነው? ሎንግ አክቲንጉን ትቀጥለው ወይስ ዲስኮንቲኒው ታድርገው የሚለውን ነገር ካውንስል ያስፈልጋታል እና ምን ትወስናላችሁ ነው ጥያቄው። በመጀመሪያ ደረጃ ለፕሬግነንት ውሜኖች ቤስት የሚባለው ለዲያቤቲክ ትሪትመንት ኦራል ሃይፖግላይሴሚክ ኤጀንቶች is not recommended ወይም ደግሞ ቤስት የሚባሉ አይደሉም። ቤስት የሚባለው ኢንሱሊን ነው ተመራጭ during pregnancy። ነገር ግን የምትወስድ ከሆነ ደግሞ ስፔሻሊ ሎንግ አክቲንግ ከሆነ ምን አይነት ዲሲሽን ነው ማድረግ ያለባችሁ ነው የሚለው። ኤ continue till the morning day of surgery ይላል። ሞርኒንግ ዴይ አሁን ሎንግ አክቲንግ ነው። ሶ ሎንግ አክቲንግ ባይቋረጥ ደግሞ ሞርኒንግ ላይ ጠዋት ሰርጀሪ የምትሰራበት ቀን ጠዋት ላይ ብትወስድ ምን አይነት ኢፌክት ይኖረዋል ስንል ምን ይኖራል? ሃይፖግላይሲሚያ ነው። ምንም የሚያጠራጥር ነገር የለም። ምክንያቱም ሎንግ አክቲንግ የተለያየ ግሩፕ አላቸው። ሰልፎኒሬዝ ግሩፕ አለ፣ ግሊበንክላማይድን የሚይዝ ሜትፎርሚንን የሚይዝ ራሱን የቻለ ግሩፕ አለ። የተለያዩ ግሩፖች አሉ። በተለያየ ነገር ኢፌክት ስላላቸው እነዚህ ሎንግ አክቲንጎቹ ዲስኮንቲኒው ይደረጋል። ለምሳሌ ሰልፎኒሬዝ ግሩፕ ግሊበንክላማይድ በምንወስድበት ጊዜ ኢፌክታቸው ኢንሱሊን ሴክሬት እንዲደረግ ነው። ሰው ፋስቲንግ አለ ዱሪንግ ሰርጀሪ፣ ለሰርጀሪ ሲባል ኤንፒኦ እንዲሆን ይደረጋል። ሶ ፋስቲንጉ የሚያመጣው ሃይፖግላይሴሚያ ይኖራል። አት ሴም ታይም ደግሞ ድራጉን አት ሞርኒንግ ላይ ቢወስዱት ፕሮሎንግ የሆነ ሃይፖግላይሴሚያ ነው የሚኖረው። ሶ ኤ አይሆንም ማለት ነው። ዲስኮንቲኒው 1 day before surgery ኤግዛክትሊ ትክክለኛ ምላሽ ነው። 1 day before surgery ነው መቋረጥ ያለባቸው። ለምሳሌ ሜትፎርሚን ምን አይነት ኢፌክት አለው? ላክቲክ አሲድ ፕሮዳክሽን ወይም ደግሞ ላክቲክ አሲድ ኢፌክት ፕሮዳክሽን ይኖረዋል እንደ ሳይድ ኢፌክት። ሶ 1 day before surgery ወይም ደግሞ 24 up to 48 hours before surgery ዲስኮንቲኒው እንዲደረጉ የሚመከሩ ሜዲኬሽኖች ናቸው። የነ ሜትፎርሚን እና የነ ሰልፎኒሬዝ ግሩፕ ሰልፎኒሬዝ ግሩፖች ዲስኮንቲኒው እንዲደረጉ ይደረጋል 1 day before surgery to ሰፕሬስ ፕሮሎንግድ አክሽን ስላላቸው ያንን ነገር ኢፌክታቸውን ወይም ደግሞ ሃይፖግላይሴሚያ ኢፌክታቸውን ለመቀነስ ማለት ነው። ቴክ ሃፍ ኦፍ ዘ ዩዥዋል ዶዝ ኦን ዘ ዴይ ኦፍ ሰርጀሪ ቅድም ከኤ ጋራ የሚመሳሰል ነው። ግማሹን ስለቀነስ ነው ኢፌክቱ ሊቀንስ ይችላል። ነገር ግን ስቲል ሎንግ አክቲንግ ስለሆነ ኢፌክቱ በዛው ልክ ስለሚቀጥል ሲ አይሆንም ማለት ነው።
5 days before surgery discontinue ይደረግ። ይሄ ደግሞ በጣም ፕሮሎንግድ ያደረገ ነው ማለት ዋራፕን ከ5 ቀን በፊት ቢቋረጡ ምን ሊፈጠር ይችላል? ሃይፐርግላይሲሚያ እኮ ነው የሚኖረው። ዴፊኒትሊ ሃይፐርግላይሲሚያ ኮምፕሊኬሽን ነው ይዞብን የሚመጣው። ስለዚህ ልጁ አለ፣ እናትየው አለች። ሶ የሃይፐርግላይሲሚያ ኮምፕሊኬሽኑን ማባባስ ነው። ፕሬግነንት ላይ 5 ቀን ከ5 ቀን በፊት ይቋረጥ የሚል ጋይድ ላይን የለም። ሶ the answer is discontinue 1 day before surgery prolonged action ስላላቸው ከአንድ ቀን በፊት ማቋረጥ የሚለው ሶ the answer is B ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። question number 7 a 34 years old pre-gravida woman who is at 39 weeks of gestation is presented to an emergency department with complaint of severe headache, visual disturbance, and epigastric pain. On physical examination, her vital signs show blood pressure 170 by 110, pulse rate 90, respiratory rate 22, temperature 37 degrees Celsius. She had abnormal body movement and a brief loss of consciousness 30 minutes ago. Laboratory results showed hemoglobin of 9 gram, hematocrit of 27%, platelet 96,000. In addition, coagulation study were requested to be obtained before commencing anesthesia. What is the most likely concern to look at additional laboratory result for this case? A. Thrombocytopenia. B. Possibility of severe pulmonary edema. C. Disseminated intravascular coagulopathy. D. To determine the need for invasive central hemodynamic monitoring. ጥያቄው ምንድን ነው? ከጥያቄው በመረዳት የምንችለው ኬዙ መገንባት እንችላለን። የተነገሩ ነገሮች አሉ። መጀመሪያ ፕሪክላምቲክ እንደሆነች እናያለን። ያው ሳይኖቹ ላይ ሲቪር ሄዴክ አላት፣ ቪዥዋል ዲስተርባንስ አላት፣ ሶ ኒውሮሎጂካል ሲምፕተሞች አሏት፣ ኤፒጋስትሪክ ፔን አላት፣ ብለድ ፕሬሸሯ ከ160 በመቶ 10 በላይ ነው። ሶ ይሄ ምን በዚህ መሰረት ፕሪክላምቲክ ናት ብለን መወሰን እንችላለን። ግን ደግሞ በተጨማሪ ምን አላት? አብኖርማል የሆነ ቦዲ ሙቭመንት አላት፣ ሎስ ኦፍ ኮንሽስነስ አላት። አሁን ደግሞ ወደ ኢክላምሺያ ዲቨሎፕ አድርጋ ነው የመጣችው። ፕላትሌቷ ቀንሷል፣ ሄማቶክሪቷ ቀንሷል። ሶ አዲሽናል ደግሞ ኮአጉሌሽን ስተዲ ተላከ፣ ሪኩዌስት ተደረገ። ሶ ለምንድን ነው አዲሽናል ላብራቶሪ ሪኩዌስት የተደረገው? ምንን እንዲያሳየን ነው ላብራቶሪው የተላከው? ወይም ደግሞ አዲሽናል ላብራቶሪ በተላከው ላይ ምንን ሊያሳየን ይችላል ነው ጥያቄው። ሶ የመጀመሪያው ትሮምቦሳይቶፒኒያ ይላል። ትሮምቦሳይቶፒኒያ መሆኑ ወይም ደግሞ የሎ ፕላትሌት ሌቭል እንዳላት አዲሽናል ላብራቶሪ ሪዛልት መጠበቅ አያስፈልገንም። ኦልሬዲ ዊ ኖ ዳት 96,000 ነው እና አውቀናል ማለት ነው። ኦልሬዲ የታወቀ ነገር ነው። ስለዚህ ኦኬ ቢ ፖሲቢሊቲ ኦፍ ሲቪር ፐልሞናሪ ኤዴማ በመጀመሪያ ደረጃ በፊዚካል ኤግዛሚኔሽን የምንለየው ነገር ነው። በኦስከልቴሽን ሬልስ ኤንድ ክራክል ይኖራል። ሶ በፊዚካል ኤግዛሚኔሽን እንለየዋል። አዲሽናል ይሄ ኮአጉሌሽን ፕሮፋይል ስለላክን ወይም ደግሞ ኮአጉሌሽን ፕሮፋይሉን መጠበቅ የሚያስፈልገን ነገር አይደለም። ዲሲሚኔትድ ኢንትራቫስኩላር ኮአጉሎፓቲ ወይም ዲአይሲ ኤግዛክትሊ ዲአይሲ ስፔሻሊ ፕሪክላምሻ ኤክላምሻ ፔሸንቶች ላይ የሚኖር ኮምፕሊኬሽን ነው አይደለ? ዲቱ ፕላሴንታል ዳሜጅ ቲሹ ትሮምቦፕላስቲን ሪሊዝ እንዲደረጉ ያደርጋሉ። ኢንዶቴሊያል ደግሞ ዳሜጅ ይኖራል። ፕላትሌት ይሄ ኮአጉሌሽን አክቲቬሽን ይኖራል። ኮአጉሌሽን ሳይክ ይሄም ደባሉት ኦኬ ዲአይሲ ስንመለከት ሲ ዲሰሚኔትድ ኢንተርቫስኩላር ኮአጉሎፓቲ ኤግዛክትሊ። ምክንያቱም ፕሪክላምሻ ኤክላምሻ ምን አይነት ኮምፕሊኬሽን አለው? ምን አይነት ኢፌክት አለው? ፕላሴንታል ዳሜጅ ያመጣል። ፕላሴንታል ዳሜጅ ሪሊዝ የሚያደርገው የራሱ የሆነ ኢንዛይም አለ። ኢንዶቴሊያል ኢንጁሪ አለ። ኢንዶቴሊያል ኢንጁሪ ኮአጉሌሽን ፋክተሮችን አክቲቬት ያደርጋል። ፕላትሌት አግሪጌሽን እንዲኖር በማድረግ አት ዘ ሴም ታይም
ኮአጉሌሽንን and ደግሞ ብሊዲንግ እንዲኖር የሚያደርግ ኮምፕሊኬሽን ነው due to conceptional በኮአጉሌሽን ፋክተሮች ኮንሱም ስለሚደረጉ conceptional decrement ይኖራል so at the same time bleeding and ኮአጉሌሽን እንዲኖር የሚያደርግ ነው ዲአይሲ ከፕሪክላምሺያ ጋር ተያይዞ የሚመጣ ነገር ነው ሶ ኮአጉሌሽን ፕሮፋይል መላኩ ወይም አዲሽናል ላብራቶሪ ሪዛልት ላይ ልናየው የምንችለው ዲአይሲ ኢፌክት ነው to determine the need for invasive central hemodynamic monitoring ይሄ ማኔጅመንት ጋር ሄደን ላብራቶሪ ኢፌክት አይደለም ይሄ ማኔጅመንት ነው ኢንቫሲቭ ያስፈልጋል አያስፈልግም ማኔጅመንት ነው እንጂ ላብራቶሪ ሪኩዌስቱ ላይ የምናየው ውጤትም አይደለም ሶ በአጠቃላይ ከክላምሻም ከፕሪክላምሻም ጋር ተያይዞ ኮአጉሎፓቲ ቢላክ ሊኖር የሚችል ሪዛልት ልናየው የምንችለው ሊጠቁመን የሚችለው ነገር ዲአይሲ ወይም ዲሰሚኔትድ ኢንትራቫስኩላር ኮአጉሎፓቲ ነው እንዴት አድርጎ ነው ፕሪክላምሻ እና ክላምሻ ዲአይሲ የሚያመጣው የራሱ የቻለ በጣም ብዙ ፓዙ ያለው እንዳልኳችሁ ከፕላዜንታል ዳሜጅ ጋር ተያይዞ ከኢንዶቴሊያል ዳሜጅ ጋር ተያይዞ ኢንጁሪ ጋር ተያይዞ የሚመጣ የራሱ ፓቶፊዚዮሎጂ ያለው ነው እሱን ብታዩ ጥሩ ነው ሶ አዲሽናል ላብራቶሪ ሪዛልቱ ላይ ሊኖር የሚችል ኮንሰርን ተደርጎ የታየው ዲአይሲ ይሆናል ማለት ነው ወደ ቀጣዩ ጥያቄ ሳልፍ question number 8 8-year-old multiparous woman with 2 previous cesarean delivery is scheduled for elective cesarean delivery. The vital sign and laboratory results are within the normal limits, and there is no coexisting medical illness. The parturient prefers general anesthesia, complaining that the previous anesthesia was painful due to multiple attempts. What is the most likely anatomical change contributing to the difficulty of lumbar puncture in this case? A. Widening of the pelvis. B. Lumbar lordosis. C. Thoracic kyphosis. D. Widened interspinous gap. Okay. ኬዙ በቀላሉ በግልጽ ቋንቋ 2 previous cesarean delivery history አላት ከዚህ በፊት ሁለቴ በሲኤስ ተሰርታለች በስፓይናል ነበር የተሰራችው ስትሰራም በጣም ብዙ ጊዜ ሉምባር ፓንክቸር በሚያደርጉበት ጊዜ ብዙ አቴምፕት ነው ያደረጉት ዲፊካልቲ ስለነበረ በቀላሉ ሊያገኙ ስላልቻሉ ብዙ ሙከራ ስላደረጉ ፔን ነበረው ማለት ነው ከዛ በፊት በነበሩት ፕሮሰሶቿ ያንን ፔን አስባ አሁን በአሁኑ ሰርጀሪ ግን ኖኔስ ስፓይናል አልፈልግም ጂ ነው መሆን ያለበት አለች ሶ ሉምባር ፓንክቸር ዲፊካልት እንዲኖር የሚያደርጉ በፕሬግናንሲ ላይ የሚኖር ቼንጅ ምንድነው ነው እንደሚታወቀው ፕሬግናንሲ አናቶሚካል ፊዚዮሎጂካል ኤንድ ፋርማኮሎጂካል ቼንጆች ይኖራሉ በተለያዩ ምክንያቶች ከነሱ መካከል አሁን አናቶሚካል ቼንጅ አለ ለሉምባር ፓንክቸር ዲፊካልቲ እንዲኖር የሚያደርግ ማያያዝ አለብን አሁን እነዚህ ዋይደኒንግ ኦፍ ዘ ፔልቪክ መስል ሉምባር ሎርዶሲስ በፕሬግናንሲ ጊዜ የሚመጡ ናቸው ቢስ ዋይደኒንግ ኦፍ ዘ ፔልቪስ ይኖራል ዱሪንግ ፕሬግናንሲ ግን ለሉምባር ፓንክቸር ያን ያህል ኢፌክት የለው አሁን ማየት ያለብን ሉምባር ሎርዶሲስ ነው ዱሪንግ ፕሬግናንሲ ከሚፈጠሩ ነገሮች በዋነኝነት ሉምባር ሎርዶሲስ ነው ወይም ሎርዶሲስ ነው ይሄ ሎርዶሲስ ምን እንዴት ይፈጠራል ስንል ዱሪንግ ፕሬግናንሲ ዩትረስ ላርጅ ያደረገ በሄደ ቁጥር ሴንትራል ቦዲ ግራቪቲ ወዴት ይሄዳል ፎርዋርድ ሺፍት ያደርጋል ወይም ደግሞ ወደ አደገው ዩትረሷ ወደዛ ሺፍት ያደርጋል ሶ ከመውደቅ ለመከላከል በሚል ፊዚዮሎጂው እንደ ኮምፐንሳተሪ ሜካኒዝም ሎርዶሲስ እንዲፈጠር ያደርጋል ማለት ነው ኔቸር ባይ ኢትሰልፍ እንዴት ነው ከዛ በተጨማሪ ደግሞ ሪላክሲን የሚባሉ ሆርሞኖች አሉ እነዚህ ሪላክሲን ሊጋመንቶች ላግዚቲያቸውን በመጨመር ይሄንን ሉምባር ሎርዶሲሱን ፍሌክሲቢሊቲውን ኢዝሊ ፍሌክስ እንዲያደርግ የሚያደርገው ነገር ነው በቀላሉ እንዴት ማያስ ትችላላችሁ አንደኛ ሎርዶሲስ ሲል በሄል ነው የሚጀምረው እዚህ ጋር ሉምባር እንኳን ባይኖር ማለት ነው ሶ ሉምባር ፓንክቸር ላይ ስፓይናል የምንሰጠው ዛ ኤሪያ ነው
ሉምባር ሎርዶሲስ ዲፊካልቲ ያመጣል። እንዴት አድርጎ ዲፊካልቲ ያመጣል? አንደኛ ኢንተርስፓይነስ ጋፖቹን ናሮ በማድረግ ነው። አሁን ዲን የሚያስወጣልን ነገር ነው። ዋይድን ኢንተርስፓይነስ ጋፕ አይኖርም። ናሮ የሆነ ኢንተርስፓይነስ ጋፕ ነው የሚኖረው። ዲቱ አንደኛ ሎርዶሲስ ይኖራል። ሎርዶሲስ በሚኖርበት ጊዜ ኢንተርስፓይነስ ፕሮሰሶቹ ናሮ እንዲሆኑ ያደርጋል። ሌላው ደግሞ ኢንተርስፓይነስ ፕሮሰሱ ጋፑ ናሮ እንዲሆን የሚያደርጉት ነገሮች ከሚያደርግ ነገር መካከል አንዱ ፈንክሽናል ናሮዊንግ የሚባል አለ። ዲቱ ሊጋመንቶች ወይም ሶፍት ቲሾች ስዌል ያደርጋሉ። በፍሉድ ሪቴንሽን ይኖራል ወይም ፕሬግናንሲ ስዌልን አድርገው ፈንክሽናል ናሮዊንግ ይፈጥራሉ። ሉምባር ሎርዶሲስ ባይ ኢትሰልፍ ኢንተርስፓይነስ ጋፑን ናሮ ያደርገዋል። ይሄም አንድ ዲፊካልቲ ነው። እዚህ ጋር ዋይደን ስላለ አይሆንም። ሉምባር ሎርዶሲስ እንዴት ነው ብትሉ ባክ ቤንድ ባክዋርድ፣ ጀርባችሁ ባካችሁ ወደ ኋላ ጥፍ ሲል ያለው ፓርት ነው ባክ ቤንድ ባክዋርድ ዲቱ ቢግ ቤቢ ማለት ነው። ቢግ ቤቢ አለ። ያንን ኮምፐንሴት ለማድረግ እና ማዘርየው እንዳትወድቅ ባካችን ደግሞ ባክዋርድ ቤንድ ያደርጋል ማለት ነው። አስቡት እስኪ የሆነ ከባድ ነገር ከፊት ለፊታችሁ ከባድ እቃ እንዲህ ደረታችሁ ላይ አድርጋችሁ እንደ ቦርሳ ብታዝሉት ወደፊት ለፊት ነው አይደል የሚጥላችሁ። ያንን ለመከላከል ደግሞ እናንተ እንዴት ትላላችሁ? ገባችሁን እጥፍ አድርጋችሁ ያንን ግራቪቲ ወይም እንዳይጥላችሁ ኮምፐንሴት እንዲያደርግ ትጥራላችሁ። ልክ እንደዛ ነው ሉምባር ሎርዶሲስ የሚፈጠርበት ሜካኒዝም ማለት ነው። the answer is B ሉምባር ሎርዶሲስ መኖሩ ዲፊካልት ሉምባር ፐንክቸር እንዲኖርና ብዙ ጊዜ አቴምፕት እንዲያደርጉ አድርጓቸዋል ማለት ነው። the answer is B። ወደ ቀጣዩ ጥያቄ ሳልፍ question number 9 A 25-year-old woman with active labor at 14 weeks of gestational age is diagnosed with fetal bradycardia and decide for emergency cesarean delivery. On admission to an operation room, her vital signs show a blood pressure of 90/16, heart rate 90, respiratory rate 16, SpO2 98. and fetal heartbeat 70 per minute. ኖርማል fetal heartbeat የምንለው ከ110 እስከ 160 ነው። laboratory investigation finding shows hematocrit level of 38, WBC 10,000, platelet 70 times 10 the power of 9 per liter. What is the most appropriate anesthetic technique or anesthetic plan for this case? A. General anesthesia with rapid sequence intubation. B. Combined spinal and epidural anesthesia. C. Conventional general anesthesia. D. Rapid sequence spinal anesthesia. Okay. በመጀመሪያ ደረጃ ያው ፕሬግነንት ውሜን ስለሆነች አንድ ነገር ስነግራችሁ ለፕሬግነንት ውሜን as much as possible በተቻለው አቅም ምንም አይነት ኮምፕሊኬሽን ኮንትራኢንዲኬሽን ከሌለ የሚመከረው አይዲያል የሆነው ቤስት የሚባለው ሪጂናል አነስቴዥያ ነው። ስፓይናል ኤፒዱራል ሰምቲንግ ሪጂናል አነስቴዥያ ወይም ኒውራክሻል አነስቴዥያ ለፕሬግነንሲ ቤስት የሚባል ነገር ነው የሚባለው የሚመረጠው ፕላን ነው። ነገር ግን እንዳይሆን የሚያደርጉት ነገሮች አሉ። እንደምታውቁት የራሱ አድቫንቴጅ አለው፣ ስፓይናል የራሱ አድቫንቴጅ አለው። የራሳቸው አድቫንቴጅ አይተን ካንዱ አንዱን የምናስበልጥበት ሁኔታ አለ። እዚህ ጋር የመጣችው ኦኬ ተርሚናት ፌታል ብራዲካርዲያ ኢመርጀንሲ ሰርጀሪ የሚያስፈልጋታል። 70 ፐር ሚኒት ማለት ሲቪር ብራዲካርዲያ ነው። ኢመርጀንሲ የሆነ ኢሚዲየት የሆነ ዴሊቨሪ ነው የሚያስፈልጋት። ስፓይናል አነስቴዥያ አይዲያል ነው ብለናል። ግን እዚህ ጋር አሁን ስፓይናል አነስቴዥያ መስጠት እንችላለን? አስቡት 70 ነው ፌታል ሀርት ቢቱ፣ ብለድ ፕሬሸሩ 90/60 ነው። ስፓይናል አነስቴዥያ ሲምፓቴቲክ ብሎክ አለው፣ ሃይፖቴንሽን ሪስክ አላቸው። በ90 በ60 ይዘን ስፓይናል እንደፍራን መስጠት እንችላለን ወይ የሚለው ጥያቄ አለ። ሌላ ሶስተኛ ኮንሰርናችን ደግሞ ፕላትሌቱ ነው። 70 times 10 the power of 9 ኖርማሊ ከ150 እስከ 450 ነው አይደለ የምንለው። አሁን 70 ላይ መታ ይሄ ስፓይናል አነስቴዥያ ወይም ኤፒዱራል አነስቴዥያ በዚህ ፕላትሌት ሌቭል መስጠት እንችላለን ወይ? ምክንያቱም ሎ ፕላትሌት ስፓይናል በምንሰጥበት ጊዜ ኤፒዱራል በምንሰጥበት ጊዜ ኤፒዱራል ሄማቶማ ወይም ደግሞ ሄማቶማ አይደለ በጣም መንፈራው ኮንሰርናችን ፕላትሌት በሚቀንስበት ጊዜ እነዚህ ሶስት ነገሮች አሉ። ብለድ ፕሬሸሩ አለ፣ ፌታል ሃርት ሬቱ አለ እና ደግሞ ፕላትሌት ካውንቱ አለ። እዚህ ጋር ስፓይናል አነስቴዥያ
የሚለውን ነገር እናስወጣዋለን ማለት ነው። ምክንያቱም whatever rapid sequence spinal anesthesia ይላል ለምሳሌ ዲ እሱ ለምን አመጣው? ኦኬ ፌታል ሄርት ሬቱ በጣም ስለቀነሰ ሲቪር ብራዲካርዲያ ስለሆነ ራፒድ ሲኩዌንስ ስፓይናል አነስቴዥያ ብንሰጥ ልጁን ቶሎ ማውጣት እንችላለን የሚለው ነው። what about platelet ማለት ነው። what about the blood pressure ይሄንን ስለዚህ ስፓይናል አነስቴዥያ እናስወጣዋለን። ዲ መልስ አይሆንም፣ ካንሰል አድርጉትና ወደ ቢ እንምጣ። ኮምባይንድ ስፓይናል ኤንድ ኢፒዱራል አነስቴዥያ ይላል። በመጀመሪያ ደረጃ ኮምባይንድ ማድረግ የሚያስፈልገው ኬዝ አይደለም። ስፓይናል አነስቴዥያ በራሱ ለሲዘሪያን ዴሊቨሪ በቂ ነው። ሲቀጥል ደግሞ ይሄንን ፕላትሌት ሌቭል ይዘን ይሄንን ብለድ ፕሬሸር ይዘን ጭራሽ ኮምባይንድ ማድረግ ደግሞ የሚለው ነገር አይታሰብም። ሶ ቢመልስ አይሆንም። አሁን ሁለት ነገር ቀረ ማለት ነው። ጀነራል አነስቴዥያ ዊዝ ራፒድ ሲኩዌንስ ወይስ ኮንቬንሽናል ጀነራል አነስቴዥያ የሚለውን ነገር ማለት ነው። ሶ አሁን ፕሬግናንሲ ላይ ፕሬግናንት ሜኖች ከሚኖራቸው ቼንጆች መካከል አንደኛው ምንድነው? ኤፍአርሲ ምን ይሆናል? ዲክሪዝ ኤፍአርሲ ነው ያላቸው። ሶ ምን አይነት ኢንዳክሽን ነው የሚያስፈልገን? ዱሪንግ ፕሬግናንሲ ራፒድ ሲኩዌንስ ኢንዳክሽን ያስፈልገናል። ራፒድ ሲኩዌንስ ኢንዳክሽን ዊዝ ክሪኮይድ ፕሬሸር አፕላይድ አድርገን የምንሰራው ነው። ምክንያቱም እነሱ ምን አላችሁ ሎ የሆነ ኤፍአርሲ ስላላቸው እና ደግሞ አስፓይሬሽንም ሪስክ አላቸው። ሶ ክሪኮይድ ፕሬሸር አፕላይ አድርገን ራፒድ ሲኩዌንስ ኢንዱስ አድርገን ጀነራል አነስቴዥያ እንሰጣለን። ኮንቬንሽናል አይሆንም እንዳልኳችሁ ኤፍአርሲያቸው ሎ ነው። ሲቀጥል ደግሞ አስፓይሬሽን ሪስክ አላቸው። በዚህ ኖርማሊ ጀነራል አነስቴዥያ ዊዝ ራፒድ ሲኩዌንስ። አሁን ጥያቄያችሁ ሊሆን የሚችለው ፕሬግናንት ማዘር መታ እንደዚህ አይነት ነገር ለምንድን ነው አሁን ጂ የተመረጠው? ስን ባልኳችሁ አይደል ጂ የመረጥ ነው። ዋነኛው ነገር ደግሞ ፋስት የሆነ ኦንሴት ያለው ማን ነው? ጂ ነው። ሶ ፌታሉ ሲቪር ብራዲካርዲክ ሆኖ ስፓይናል አነስቴዥያ እስኪሰራ ድረስ ከምንጠብቅ ጂ ወዲያው ኢንዱስ ተደርጎ በቀላሉ ወዲያው ሰርተው ልጁን ማውጣት ይችላሉ ማለት ነው። በዛ ምክንያት ጀነራል አነስቴዥያ ዊዝ ራፒድ ሲኩዌንስን እንመርጠዋለን ማለት ነው። ሶ the answer is A ይሆናል። ቀጣዩና ለዛሬው ቪዲዮ የመጨረሻ ጥያቄያችን የሚሆነው question number 10 a 21 years old term parent with the diagnosis of fetal bradycardia is planned to undergo cesarean delivery. She complains difficulty of breathing in a supine position and voice changes. Physical examination shows a short neck, sternomental distance of 10 cm, mouth opening of 2 fingers, jaw slide grade B, oropharyngeal view grade 2. Her blood pressure is 90/55, heart rate 80, SpO2 92, and fetal heart rate is 70. What is the most appropriate airway management plan for this case? A. Intubate following standard induction of anesthesia. B. Maintain spontaneous breathing until the airway is secured. C. Proceed with awake tracheostomy. D. Avoid intubation and administer spinal anesthesia. So, አሁን ይህም ኬዝ ፕሬግነንት ማዘር የመጣችሁ ለምንድን ነው? ፌታል ብራዲካርዲያ ሶ ኢመርጀንሲ ሲዘሪያን ዴሊቨሪ ያስፈልጋታል። ምክንያቱም 70 ሚኒት ነው የ70 ብሪዝ ፐር ሚኒት ነው 70 ቢት ፐር ሚኒት ነው ሃርት ሬቱ። ሶ ይሄ ነገር አለ። ሲቀጥል ደግሞ ዲፊካልቲ የሚባል ኤርዌይ አንቲሲፔትድ ዲፊካልቲ ኤርዌይ ያላት ምክንያቱም ሾርት ኔክ ናት። እንደሞ ስተርኖ ሜንታል ዲስታንስ ኖርማል ከስንት ነው? አበቭ 12.5 ነው። የሷ ግን 10 ሴንቲሜትር ነው። ሶ ሾርት የሆነ ስተርኖ ሜንታል ዲስታንሷ በጣም ከሚጠበቀው በታች ነው። ማውዝ ኦፕኒንግ ኖርማል የምንለው 3 ፊንገር ነው፣ የሷ 2 ፊንገር ነው። ጆ ስላይድ ኖርማሉ ኤ ነው፣ የሷ ቢ ነው። ኦሮፋሪንጂያል ቪው 2 ነው። ኢትስ ኦኬ። ስለዚህ አሁን የትኛው ነው የምንመርጠው? ኢንቱቤሽንና አቮይድ አድርጉና ወደ ስፓይናል አነስቴዥያ ሂዱ ይላል። ቅድም ባልኳችሁ 9ኛው ጥያቄ ላይ ባብራራ ነው መሰረት ፋስት የሆነ ኦንሴት ያለውን ነው የምንመርጠው። ምክንያቱም ፌታል ብራዲካርዲያ አላት። ሁለተኛ ፕላትሌቷ ማነው ብለድ ፕሬሸሯ 90/55 ነው። ሶ ስፓይናል አነስቴዥያን ለዚህ ኬዝ ኢዝ ኖት ኢንዲኬትድ አንመርጠውም። ሲዲን እናስወጣዋለን። ፕሬሲድ ዊዝ አዌክ ትራኬስቶሚ ይላል።
ያ anticipated difficult airway እንዳለ ገምተናል። ትራኪዮስቶሚ anticipated ለተደረጉ difficult airway ወይም ልንጠቀመው እንችላለን። ነገር ግን እንደ መጀመሪያ እንደ ኢኒሺያል ማኔጅመንት ግን ትራኪዮስቶሚ ወዲያው መስራት is not ideal ወይም ደግሞ መጀመሪያ ኢኒሺያሊ ሄደን እነሱ ዲፊካልት ከሆኑ ሰርጀሪ ኢመርጀንሲ እና ግዴታ ከሆነ ነው ትራኪዮስቶሚ የምንሰራው እንጂ ኦኬ anticipated difficult airway ስለገመትን ብቻ ሌሎቹን ሳንሞክር ወደ ትራኪዮስቶሚ አንሄድም። the last option ነው ትራኪዮስቶሚ መሆን ያለበት እንጂ የመጀመሪያ ኦፕሽናችን መሆን የለበትም። ሰው እናስወጣዋለን። ኢንቱቤት ስታንዳርድ አሁን እዚህ ጋር መጣን ማለት ነው። ኤ እና ቢ ልናማርጥ ነው። ኢንቱቤሽን ፎሎዊንግ ስታንዳርድ ኢንዳክሽን ኦፍ አነስቴዥያ አለን። ስታንዳርድ ኢንዳክሽን ምን ማለት ነው ስንል ኖርማል አሁን ለኖርማል ፔሸንቶች የምናደርገው አናልጄዚያ ሰተን ደን ደግሞ ኢንዳክሽን ኤጀንት ኬታሚን ወደር ፕሮፖፎል ወይም ኬታሚን ሰተን ደን ደግሞ ኖርማል ኢንቱቤሽን የምንሄድበትን ሰተን ብንሄድ ኦልሬዲ አንቲሲፔት አድርገናል ዲፊካልት ኤርዌይ ሊገጥመን እንደሚችል። ፕሬግናንት ማዘሮች ሾርት ኤፍአርሲ ያቸው ሎ ኤፍአርሲ ነው ያላቸው፣ አስፓይሬሽን ሪስክ አላቸው፣ ዲፊካልት ኤርዌይ ያላቸው ባይሰልፍ እዚህ ጋር ከተጠቀሱት ውጭ እዚህ ጋርም ደግሞ በቂ የሆነ ዲፊካልት ኤርዌይን ኦልሬዲ አንቲሲፔት አድርገናል። ሩቲን ብናደርገው ወይም ደግሞ ባለው ስታንዳርድ በሆነ ኢንዳክሽን ብንሄድ ዋራፕን ዲፊካልቲው በቀላሉ ኢንቱቤት ማድረግ ባንችል ዋራፕን ከዛ በኋላ ምንድነው የምናደርገው? ስታንዳርድ የሆነ ኢንዱስ ካደረግ ነው ሶ ኦሬዲ አንቲሲፔት ካደረግን ዲፊካልት ኤርዌይ እንዳለ ኦሬዲ አንቲሲፔት ካደረግን መጀመሪያ ማድረግ ያለብን ነገር ምንድነው? ሜንቴን ስፖንታኒየስ ብሪዚንግ ነው። ኤርዌይ ፈርስት ብሪዚንጓ በራሷ ስፖንታኒየስ ብሪዝ ያደረገች አዌክ የሆነ ኤርዌይ ሴኩር ማድረግ ኤርዌውን ብለንት አድርገን በሊዶኬሎች ሎካል አነስቴቲክ ብለንት አድርገን አዌክ እሷ ስፖንታኒየስሊ ብሪዝ ያደረገች ሜንቴን ማድረግ እሱን ሴኩር ማድረግ ላይ ነው መሄድ ያለብን እንጂ በኋላ ስታንዳርድ ኢንዱስ አድርገን እኛ ኮንትሮል ማድረግ የማንችለው ሌቭል ላይ ሊደርስ ስለሚችል ሶ አንቲሲፔት ካደረግን ዲፊካልት ኤርዌይ ስፖንታኒየስ ብሪዚንግ ላይ አድርገን ኤርዌውን ሴኩር ማድረግ በቪዲዮ ላሪንጎስኮፒ ሊሆን ይችላል፣ አዌክ ፋይበር ኦፕቲክን ተጠቅመን ሊሆን ይችላል። ዋትኤቨር ሴኩር የምናደርግበት ሜተድ ነው ማለት ነው። ሶ ራዘር ዳን ትራኪዮስቶሚ ጋር ከመፍጠንና ከመሮጥ ያንን ከመፈጸም በፊት ቅድሚያ ስፖንታኒየስ ብሪዝ ያደረገች ኢኒሺያሊ ማድረግ ያሉብንን አዌክ ኢንቱቤሽን ላይክ ቪዲዮ ላሪንጎስኮፒ ቪዲዮ ላሪንጎስኮፒ እና የመሳሰሉትን ተጠቅመን ሴኩር ማድረግ ይኖርብናል። ሶ ዲ አንሰር ኢዝ ቢ ይሆናል ማለት ነው። ለዛሬ ነበረን ይዤላችሁ መጣው ጥያቄዎች እነዚህን ይመስላሉ። ቀጣይ ጥያቄዎችን ይዤላችሁ መጣለሁ። ከወደዳችሁት ላይክ ማድረግ እንዳትረሱ። ማንኛውም ጥያቄ ካላችሁ ይሄ ለምን መልስ ሆነ ይሄ መልስ መሆን የለበትም የምትሉትም ካለ ኮሜንት ሴክሽን ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ።